አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ እንደተለመደው የቀይ ስር ጥቅም ነው ይዤላችሁ የመጣሁት። ቀይ ስር ያው ብዙዎቻችን ብዙ ጥቅም እንዳለው እናውቃለን፣ ግን ብዙ ጊዜ የሰው ልጅ ማስታወስን ይፈልጋል እና እኔ ደግሞ ያየሁትን ለቤተሰቦቼ ላካፍላችሁ ብዬ ነው። ለቤተሰቦቼ እኔ የጠቀመኝንና አይቼ የወደድኩትን ነገር ይዤላችሁ መጥቻለሁ ማለት ነው። ወደ ምንባቡ። እሺ ጓደኞቼ፣ የቀይ ስር 10 አስደናቂ የጤና ጥቅሞች ይላል። ቀይ ስር በቫይታሚኖች በጣም አስፈላጊ በሆኑ ንጥረ ነገሮች፣ በአንቲ ኦክሲደንቶች እና በተፈጥሮ ናይትሬት የተሞላ ድንቅ ስር ያለው አትክልት ነው። ጥሬውን ተቀቅሎ ወይንም በጭማቂ መልክ ተዘጋጅቶ ቢወሰድ ለልብ፣ ለአእምሮ፣ ለምግብ መፈጨትና ለአጠቃላይ ጤናችን ዘርፈ ብዙ ጥቅሞች ይሰጣሉ። የቀይ ስር 10 የጤና ጥቅሞች። ቀይ ስርን አዘውትሮ መመገብ የሚሰጠን 10 ዋና ዋና የጤና በረከቶቹን ይዘረዝርልናል። አንደኛ፣ በንጥረ ነገሮች የበለጸገ ግን ካሎሪው ዝቅተኛ። ቀይ ስር ካሎሪው በጣም ዝቅተኛ ሲሆን እንደ ፎሌት፣ ማግኒዝ፣ ኮፐር እና ፖታሲየም ባሉ ቫይታሚኖች እና ማዕድናት እጅግ የበለጸገ ነው። ሁለተኛ፣ የደም ግፊትን ለማስተካከል ይረዳል። በውስጡ ናይትሬት የተባለ ንጥረ ነገር ይዟል። ይህ ንጥረ ነገር በሰውነት ውስጥ ወደ ናይትሪክ ኦክሳይድ በመቀየር የደም ቧንቧዎች እንዲሰፉና የደም ግፊት እንዲቀንስ ያደርጋል። ለደም ግፊት መቀነስ ጥቅም አለው ማለት ነው። ይህ በተለይ ለሲስቶሊክ የላይኛው የደም ግፊት ለመቆጣጠር ጠቃሚ ነው። ጥሬ ቀይ ስርን ወይንም ጭማቂውን ከተቀቀለው ቀይ ስር ይልቅ በይበልጥ የተሻለ የደም ግፊት መቀነስ ውጤት አለው። ቀቅሎ ከመመገብ ጥሬውን መመገብ ለደም ግፊት ጥቅሙ ይጎላል ማለት ነው። ሶስተኛ፣ የአትሌቲክስ አቅም ብቃትን ያሻሽላል። በምግብ ውስጥ የሚገኝ ናይትሬት የሰውነት ሌሎች ጉልበት የማምረት ብቃትን በመጨመር ጽናትን ያሻሽላል። ጥናቶች እንደሚያሳዩት የቀይ ስር ጭማቂ ቶሎ ከመድከም ይታደጋል፣ እንዲሁም የኦክስጅን አጠቃቀምን ያሻሽላል። ለሚደክመን ሰዎች፣ ብዙ ጊዜ የምትሮጡ፣ ኧረ እኛ ሳንሮጥም እየደከመን ነው ቤት ለቤት ስንሰራ አይደል? እና ከካሮት ጋር በተለይ ፈጭተን ብንጠጣ ጥሩ ነው ካገኘን ማለት ነው። ለስፖርት ውጤታማነት እንቅስቃሴ ከመጀመሮ ከ2 እስከ 3 ሰዓት በፊት መውሰድ ይመከራል። ምክንያቱም ናይትሬት በደም ውስጥ ከፍተኛ ደረጃ ላይ የሚያደርሰው በዚህ ሰዓት ነው። አራተኛ፣ የሰውነት መቆጣትን ኢንፍላሜሽንን ይቀንሳል። ቀይ ስር ቤታላይን የተባለ የኢንፍላሜሽን የሚቀንስ ቀለም አለው። አንዳንድ ጥናቶች እንደሚያሳዩት ቀይ ስር ጭማቂ በሰውነት ውስጥ ያለን ኢንፌክሽን ወይንም የጉዳት ጠቋሚዎችን ይቀንሳል። አምስተኛ፣ ለምግብ መፈጨት ጤንነት። ቀይ ስር በውስጡ ከፍተኛ የሆነ ፋይበር ይዟል። ይህ ለሆድ ጤንነት፣ ለጤናማ የአንጀት እንቅስቃሴ እና አንዳንድ የጨጓራ በሽታዎችን ለመቀነስ ይረዳል። ስድስተኛ፣ ለአእምሮ ጤንነት። ከቀይ ስር የሚገኘው ናይትሬት የደም ቧንቧዎችን በማስፋት ወደ አእምሮ የሚሄደውን የደም ዝውውር ሊያሻሽል ይችላል። አንዳንድ ጥናቶች የቀይ ስር ጭማቂ ከጠጡ በኋላ የአእምሮ ምላሽ ፍጥነት መሻሻሉን አሳይተዋል። ሰባተኛ፣ ካንሰርን የመከላከል አቅም። በላቦራቶሪ ሙከራዎች ቀይ ስር ውስጥ ያሉ ውህዶች ቤቴይን፣
ሩቲን ወዘተ የካንሰርን ህዋሳትን መከላከል አቅም አሳይቷል። ማሳሰቢያ፣ አብዛኛዎቹ ጥናቶች በቤተ ሙከራ ደረጃ የተደረጉ እንጂ በቀጥታ በሰዎች ምግብ ላይ የተደረጉ ስላልሆኑ ተጨማሪ ጥናቶች ያስፈልጋሉ። 8ኛ ክብደት ለመቀነስ ለመቆጣጠር ቀይ ስር ውሃና ፋይበር በብዛት ስላለው እንዲሁም ካሎሪውና ስቡ ዝቅተኛ ስለሆነ ለክብደት ቁጥጥር ተመራጭ ነው። ክብደትም ለመቀነስ ይረዳል ማለት ነው። ጥንቃቄዎችና ሊያጋጥሙ የሚችሉ የጎንዮሽ ጉዳቶች የኩላሊት ጠጠር፣ ቀይ ስር ኦግሳሌት በብዛት ስላለው ለኩላሊት ጠጠር ተጋላጭ ለሆኑ ሰዎች አይመከርም። የኩላሊት ጠጠር ላለባቸው ሰዎች ቀይ ስር አይመከርም። የሽንት ቀለም መቀየር ቀይ ስር መመገብ ሽንት ወይንም ሰገራን ቀይሮ ሮዝ ሊያደርግ ይችላል። ይህ ምንም የጤና ጉዳት የለውም፣ ነገር ግን ያስደነግጥ ይችላል። ይህ የታወቀ ነው። ቀይ ስር ተመግቦ ሽንትና ሰገራ ይቀየራል፣ ግን ምንም አያስደነግጥም። ያስደነግጣል። ያው የቀይ ስር ውጤት እንደሆነ ሰውየው ይረዳል እና ይህን ያህል የሚያስደነግጥ አይመስለኝም። የደም ግፊት ይቀንሳል። የደም ግፊት ስለሚቀንስ በተፈጥሮ ዝቅተኛ ግፊት ያለባቸው ሰዎች ወይንም የደም ግፊት መድኃኒት የሚወስዱ ሰዎች በጥንቃቄ ሊጠቀሙት ይገባል። ይህም እዚህ ላይ መረዳት ያለብን ነገር ለደም ግፊት በጣም ስለሚቀንስ ደም ግፊት ያለበትን ሰው ይጠቅማል። ግን የደም ግፊት በጣም ዝቅተኛ የሆነ ሰው ደግሞ ጥንቃቄ ማድረግ አለበት። የሆድ ህመም አንዳንድ ለምግብ ልስለሳ መፈጨት ችግር ያላቸው ሰዎች ቀይ ስር ሲመገቡ ምቾት ሊነሳቸው ይችላል። አጠቃቀም ጭማቂ ከተከማቸ ናይትሬት ለማግኘት ምርጡ መንገድ ነው። ጭማቂ የተከማቸ ናይትሬት ለማግኘት ምርጡ መንገድ ነው። ጭማቂውን መጠጣት ማለት ነው። መጥበስ፣ መጋገር የቀይ ስርን ጣፋጭነት የሚያወጣ ሲሆን ለምሳ ወይንም ለእራት ተመራጭ ነው። ሰላጣ እና ሌሎችን ተፈጥሮ በሰላጣ መሐመስ ወይንም በጥብስ መልክ መጠቀም ይቻላል። 1ኛ ለልብ ጤንነት ግፊትን ለመቀነስ የቀይ ስር ጭማቂ ወይንም ጥሬውን መመገብ ይረዳል። ነገር ግን የሐኪም ትዕዛዝ ወይንም መድኃኒት መተካት የለበትም። ለስፖርት ብቃት ስፖርት ከመስራት ከ2 እስከ 3 ሰዓት በፊት የቀይ ስር ጭማቂ ይጠጡ። ለአጠቃላይ ጤንነት የተጠበሰ ወይንም የተቀቀለ ቀይ ስርን በሰላጣ ወይንም በወጥ መልክ አዘውትሮ መጠቀም ጠቃሚ ነው። ጥንቃቄ የኩላሊት ጠጠር በድጋሚ ማለት ነው። ጥንቃቄ የኩላሊት ጠጠር ወይንም ዝቅተኛ የደም ግፊት ካለው በልክ ወይንም በጥንቃቄ ይጠቀሙ። የደም ግፊት ያለበት ሰው ቀይ ስር ያግዛቸዋል። የደም ግፊቱ በጣም ዝቅተኛ የሆነ ሰው ግን ጥንቃቄ ማድረግ አለበት። አንድ ነገር ጥቅም ቢኖረውም ነገር ግን ጉዳትም ሊኖረው ስለሚችል መመገብ ከሌለብን የደም ግፊት ያለብን የደም ግፊታችን ዝቅተኛ የሆነ ሰዎች እንዲሁም ደግሞ የኩላሊት ጠጠር ያለብን ሰዎች ቀይ ስርን ባንመገብ ወይም ደግሞ ሐኪማችንን አማክረን ብንመገብ ይለናል። እናመሰግናለን። ጤና ውበት፣ ተፈጥሮ ውበት። እናመሰግናለን ስላካፈሉን የጤና በረከቶች እላለሁኝ። ሌሎቻችሁ ደግሞ ስላዳመጣችሁኝ አመሰግናለሁ። ቤተሰቦቼ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቀን ይሁንላችሁ። ወዳችኋለሁ። ለምታበረታቱኝም በጣም ነው የማመሰግነው። ጀዛችሁን አላህ ይክፈላችሁ እና ሰብስክራይብ ላይክ አትርሱ።
መልካም ቀን ለሁላችን። አላህ ያበርታን፣ በያለንበት አላህ ይጠብቀን፣ ሀገራችንን ሰላም አላህ ያድርግልን እላችኋለሁ። መልካም ሁኑ። ባይ